ለምን የእድሜ ገደብ የለውም? አሁን ደግሞ የተጠየቅኩት እሱ ነው። የእድሜ ገደብ የሌለው ምክንያቱም እናንተ ፍላጎቱ እስካላችሁ ድረስ ወይም ደግሞ የምትሰሩበት ሲስተም እስካላችሁ ድረስ የእድሜ ገደብ የለውም። ለምንድን ነው የሌለው? ከዚህ በፊት ጥያቄዎች የነበሩት የቋንቋ ችግር ነው። የቋንቋ ችግር ደግሞ የማንችል ከሆነ መቼም መግባቢያ ስለሚያስፈልገን መግባቢያውን ለማወቅ በአቅራቢያችን የሚገኘውን የትኛውን ቦታ በነፃ የሚያስተምሩ ሰዎች አሉ። እነሱ ጋር ሄደን መማር፣ እዛ ደግሞ ካልሆነ ኦንላይን ላይ መማር ይችላል። አትሊስት የመግባቢያ ቋንቋ ካለን ሌላው አይከብደንም። እድሜ ደግሞ እንግዲህ እኛ ካምፓኒ ውስጥ አለስ አልጋ ላይ ተኝቶ በላይፍ ሰፖርት ካልሆነ በስተቀረ በየትኛውም እድሜ ላይ ያለ ሰው እስካሁን እየሰራበት ነው። ስለዚህ የእድሜ ገደብ፣ ቋንቋ፣ ታይም የለኝም የሚባሉት ነገሮች ለእያንዳንዱ ሰው ምክንያት ነው ስኪውዝ ነው የሚሆኑ። ስለዚህ ፍላጎት ካላችሁ ነገ የሚባል ቀን የለም፣ ዛሬ መጀመር። ወይም ደግሞ ነገሮች አልተመቻቹልኝም ከሆነ ደግሞ አትሊስት ስለምትሰሩት ስራ ማወቅ ወይም ደግሞ አዘ ፕላን ይዛችሁ የምትነሱት ነገር በኋላ ላይ ሬዲ ስትሆኑ። አሁን ለምሳሌ ብዙ ሰዎች የሚያቀርቡት ምክንያት ምንድነው? ፋይናንሻሊ እንትን አይደለም፣ ለመጀመር የሚያበቃቸው ቦታ ላይ አይደሉም። እና እሱ ደግሞ ሁሉም አንደርስታንድ የሚያደርገው ነገር ስለሆነ በዛ መከራከር አይቻልም። ግን ብዙ አድቫይስ የምሰጣቸው ምንድነው ኢቭን እንደዚህ አይነት ሲቹዌሽን ላይ እንኳን ብትሆኑ አትሊስት ሲስተሙ እንዴት እንደሚሰራ፣ ኮሚሽኑ እንዴት እንደሚከፈላችሁ፣ ምን ያህል ሰክሰስፉል መሆን እንደምትችሉ ወይም ደግሞ ራሳችሁን እያስተማራችሁ። ለዚህ ነው ፍሪ ኢንፎርሜሽኑን ካገኛችሁ በኋላ ሜምበርሺፕ ከፍላችሁ ሲስተሙ ሲከፈትላችሁ እንዴት እንደሆነ፣ እንዴት እንደሚሰራ፣ ኮሚሽኑ እንዴት እንደሆነ፣ ፕሮሞሽን እንዴት እንደምትሰሩ እያንዳንዱን ነገር ለራሳችሁ ታጠኑበታላችሁ ማለት ነው። እየተማራችሁ ትቆያላችሁ። ሬዲ ስትሆኑ እንዴት አድርጌ ነው የምሰራው ወይም ደግሞ እንዴት አድርጌ ነው አንደርስታንድ የማደርገው የሚለው ላይ ሆልድ ባክ የሚያደርጋችሁ ነገር አይኖርም። አውቶማቲክሊ ትጀምሩና ያው እንግዲህ ብራችሁን መሰብሰብ ትጀምራላችሁ ማለት ነው። ፊውቸራችሁን ግን ታደርጋላችሁ። ይሄ ለልጅ ለቤተሰብ ለምንም የሚተላለፍ ሀብት ነው እንጂ ዛሬ ሰርታችሁ ኮሚሽን አግኝታችሁ ነገ ስታቆሙት የሚቀር ሳይሆን ዝም ብሎ እየቀጠለ የሚሄድ። እኛ ያው እንግዲህ ወላጆች ስንባል ደግሞ እኛ ደግሞ እንግዲህ ስንሞት ልጆቻችን ከኛ ተረክበው እየሰሩ የሚያድጉበት የማያቆም ሲስተም ማለት ነው። ስለዚህ የእድሜ ገደብም ቋንቋም ታይምም ምንም የሚባሉ ነገሮች አይኖሩም። ትልቁ ነገር ምንድነው? ፔሸንት ያስፈልጋል። በጣም ትዕግስተኛ መሆን ያስፈልጋል። ሀቤት ያስፈልጋል። እየተደጋገመ የምትሰሩበት፣ የምታጠኑበት፣ ፖስት የምታደርጉበት፣ ማስታወቂያ የምትሰሩበትን ነገሮች እነሱን ማዘጋጀት ወይም ደግሞ ራስን ማዘጋጀት ያስፈልጋል። ያንን ካደረጋችሁ ግን ሌላው ጀስት ራሳችሁን ለራሳችሁ ባክ ለማድረግ ነው እንጂ እንግዲህ ጥሩ ኮሚኒቲ ውስጥ ጥሩ ሲስተም ያለው ሄልፕ የሚያደርጋችሁ የሀገራችሁ ሰው ያለበት ቦታ ላይ ይከብዳል ብዬ አላስብም። እና ምክንያቱም ሳይሆን ገብታችሁ ያታችሁት ካልሆነላችሁ ወይም ደግሞ ነገሮች ካልተሳካላችሁ አልተሳካልንም ብሎ እንትን ማለቱ ይሻላል ብዬ አስባለሁ። እና አይሆፕ መልሼላችኋለሁ። ቀናችሁ ይባረክ።